ብዙ ጊዜ ስለ ፓይ እንሰማለን። ቫልዩም 3.14 ነው እንላለን። ግን ፓይ ምንድን ነው? 3.14ንስ ከየት ነው ያመጣ ነው? በጣም ቀለል ባለ መንገድ እንየው። በመጀመሪያ አንድ ክብ እንሳል። ከዛም በክቡ መሃል ላይ የሚያልፍ ከአንዱ ክብ ጫፍ ወደ ሌላኛው ክብ ጫፍ የሚያልፍ መስመር እንሳል። ይህን ዲያሜትር እንለዋለን። ዲያሜትር ማለት ከአንድ የክብ ጫፍ ተነስቶ ወደ ሌላኛ የክብ ጫፍ በክቡ ሴንተር አቋርጦ የሚሄድ መስመር ማለት ነው። ለመነጋገር እንዲመቸን ይህን መስመር ወደ ላይ ቀና እናርገው። እዚህ ጋር አሁንም ለመረዳት እንዲመቸን ይህንን መስመር እንደ ገመድ ቁጠሩት። ይሄ ማለት እንደፈለግን ማጣጠፍ እንችላለን ማለት ነው። ይህን መስመር አጥፈነው በክቡ ዙሪያ እንዲሄድ እናርገው። ልክ እንደዚህ ማለት ነው። ገመዱ እንደዚህ የተወሰነውን የክብ ክፍል መዞር ችሏል። ይህ የመጀመሪያው ዲያሜትር ነው። እስቲ አሁንም ሌላ ዲያሜትር እንሳልና ከቀደሙ ዲያሜትር ቀጥለን በክቡ ላይ እናዙረው። ይሄ ደግሞ ሁለተኛው ዲያሜትር ነው። እስካሁን በሁለቱ ዲያሜትሮች ከግማሽ በላይ የሚሆነውን ክብ ዞረናል። እስቲ አሁንም ሌላ ዲያሜትር እንሳልና የቀረውን ክብ እንዙር። ይሄኛው ሶስተኛው ዲያሜትር ነው ማለት ነው። ግን አሁንም ትንሽዬ የምትቀር ሶስቱም ዲያሜትሮች ያልደረሱባት ቦታ አለች። ሌላ ሙሉ ዲያሜትር እንዳንጨምር ትንሽ ቦታ ናት። ይችን ቦታ ለመሸፈን ከሙሉ ዲያሜትር የሚያስፈልገን አፕሮክሲሜትሊ 14% ብቻ ነው። ይሄ ማለት በዲያሜትር ርዝመት ሙሉ የክቡን ሰርከምፍረንስ ወይንም ዙሪያ ለመዞር 3 ሙሉ ዲያሜትሮችና ከአንድ ሙሉ ዲያሜትር 0.14 ተጨማሪ ዲያሜትር ያስፈልገናል ማለት ነው። 3 እና 0.14ን ስንደምር 3.14 የሚል ቁጥር ይሰጠናል። ይህ ማለት አንድ ክብር ለመዞር የሚያስፈልገን የዲያሜትር ብዛት ሲሆን ፓይ ብለን እንጠራዋለን ማለት ነው። ክባችን ሲያንስ ዲያሜትሩም አብሮ ያንሳል። ክቡ ቢተልቅም አብሮ ይተልቃል። ስለዚህ ክቡ የፈለገውን ያክል ቢያንስም ቢተልቅም ፕሮፖርሽናሊ ዲያሜትራችን ስለሚተልቅና ስለሚያንስ ሁሌ 3.14 የሚለው የፓይ ሬሽዮ አይቀየርም ማለት ነው። በአጠቃላይ ፓይ የክብ ዙሪያና የዲያሜትር ሬሽዮ ሲሆን 3.14 ደግሞ የፓይ ዋጋ ነው ማለት ነው።